ሰላም የዲጂታል ዲስከቨሪ ቤተሰቦች እንዴት ናችሁ? እንግዲህ ባለፈው ስለ ዌብሳይት እና ጥቅሞች አውርተን ነበር። ዛሬ ደግሞ በክፍል 2 ነው አንዳንድ ነገሮችን ስለ አሰራሮቹ ምን ይመስላሉ የሚለውን እንዲሁም የምንጠቀምባቸው ቴምፕሌቶች እንዲሁም ሳይት ቢልደሮች ምን ቢሆኑ ይሻላሉ የሚሉትን አጠቃላይ ዘርዘር አድርገን ለማውራት እንሞክራለን ማለት ነው። እንግዲህ ዲጂታል ዲስከቨሪ አንዳንድ ነገሮችን በተለይ ዌብሳይቶችን ሊሆን ይችላል፣ ዲጂታል ማርኬቲንግ ስራዎችን፣ የተለያዩ ስራዎችን በመስራት አሁን ላይ ጥሩ የተሻለ ደረጃ ካምፓኒዎችን ኢምፕሩቭ እያደረገ ይገኛል። ስለ አንዱ ደግሞ ዌብሳይት ነው። ስለዚህ ዌብሳይት አሰራር እንሆ ምን እንደሚመስል አጠር አድርጌ ለማውራት እንሞክራለን። በመጀመሪያ ደረጃ አንድን ዌብሳይት ቢልድ ከማድረጋችን በፊት የተለያዩ ስኪሎች ሊኖሩ ይገባል። የመጀመሪያው ምንድነው? ፕላኒንግ ኤንድ ስትራቴጂ ነው። ይህን የተሻለ እቅድና ስትራቴጂ ነድፈን ለዌብሳይታችን ለምንሰራው ነገር አላማውን ሁሉን አውቀን መነሳት አለብን ማለት ነው። ይህ የመጀመሪያ መስፈርት እንዲሁም የመጀመሪያ ታርጌታችን መሆን አለበት ማለት ነው። ለምን ፐርፐዝ ነው የምንውለው? ለሽያጭ ነው? ለድርጅቶች፣ ለሪል ስቴቶች ነው? ለሕክምና፣ ለጤና ነው? ለምን ፐርፐዝ ነው? አገልግሎቱስ ምንድን ነው የሚሉትን እነሱን ነገሮች በደንብ አድርገን ስትራቴጂካሊ በደንብ ዲፋይን አድርገን መቅረብ አለብን ማለት ነው። በሁለተኛ ደረጃ ከፕላኒንግ ውስጥ አንዱ ከንዑስ ክፍል ውስጥ ልንጠቅሰው እንችላለን። የምንመርጠው ዶሜን ኔም ምን መምሰል አለበት? አጭር ነው? ረጅም ነው? ለሰዎች በቀላሉ መያዝ ይችላል ስሙ የሚለውን አጠቃላይ አቬይላቢሊቲ፣ ይሄ ዶሜን ኔም አቬይላቢሊቲውን ቼክ የምናደርግበት ሜተድ ነው ማለት ነው። ለምሳሌ ዶሜን ኔም የምንለው ለምሳሌ www.abc.com ወይም 123.com ብለን ክሬት የምናደርግ ከሆነ ዌብሳይታችን ይህንን መያዝና ለመያዙን በቀላሉ ጎዳዲ ሊሆን ይችላል፣ ከኔምቺፕ ሊሆን ይችላል፣ ከተለያዩ ሎካል እንትኖችን ተጠቅመን ቼክ የምናደርግበት ሜተድ አለ ማለት ነው። ከስር እንደምናየው ዶሜን ኔሙን ከጨረስን በኋላ ምንድነው ወይ ሆስቲንግ ፕሮቫይደራችን መለየት አለብን ማለት ነው። ይህ ምንድነው? እኛ ፋይላችን የት መቀመጥ አለበት፣ ዳታ ሴንተሩ የት ቢሆን የተሻለ ሞር ይሆናል ብለን ያንን ስፒዱ ሊሆን ይችላል፣ ከስተመር ሰፖርታቸው፣ ለምሳሌ የምናስቀምጥበት ዳታ ሰርቨር ሴንተሩ የት ነው፣ ለምሳሌ ዩኬ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ጀርመን ሊሆን ይችላል፣ ኢትዮጵያ ሊሆን ይችላል። የት ነው የሚለውን እነሱን ነገሮች ለይተን ማወቅና የተሻለ ስፒድ ያለውን ሰርቨር በመምረጥ ሰርቪሳችንን ማስጀመር እንችላለን ማለት ነው። ሌላው ምንድነው? ዌብሳይታችን ስትራክቸሩ ምን ይመስላል የሚለውም አንድ ትልቅ ከእቅድ ውስጥ መግባት ያለበት ከፕላኒንግ ኤንድ ስትራቴጂ ውስጥ መሆን ያለበት ነው። ፕላን ወይም ስትራክቸሩ ምን ይመስላል? ለምሳሌ የፔጆቹ ሪሌሽንሺፕ ምን ይመስላል? ከሌሎች ጋር ያለው መስተጋብር፣ እያንዳንዱ ፔጆች ከሌሎቹ ጋር ያለው ግንኙነት ምን ይመስላል የሚለውን ናቪጌሽኑ ሊሆን ይችላል፣ የተለያዩ እንትኖችን ቼክ በማድረግ ማስተካከል አለብን ማለት ነው። በሁለተኛ ደረጃ እንግዲህ አንድ ዌብሳይት ቢልድ ከማድረጋችን በፊት ልናውቅ የሚገቡ ሜቶዶች ምንድነው? ዌብሳይት ቢልደሮችን የተሻሉ ቢልደሮችን መጠቀም አለብን። ለምሳሌ እንደ ዊክስ ሊሆን ይችላል፣ ሳይት ጄት ቢልደር ሊሆን ይችላል፣ እንዲሁም ስኩዌር ስፔስ ወይም ጉግል የሚባሉ የተለያዩ ቢልደሮች አሉ። እነሱን መርጠን የተሻለ ለስራችን ማች የሚያደርገውን በቀላሉ ፍሬንድሊ የሆኑትን ኢንተርፌሶች መምረጥ አለብን ማለት ነው። ሌላው ኮንቴንት በዚህ ስር ልናነሳው የምንችለው ኮንቴንት ማኔጅመንት ሲስተም የምንለው ነው። ይህ ምንድነው? ብዙ ጊዜ እንደ ሲኤምኤስ የምንጠቀመው ወርድ ፕረስን ነው። ይህ ነገር ምንድነው? በቀላሉ ፍሬንድሊ ነው፣ በጣም ለመስራት ምቹ የሆነ ሲሆን ብዙ ጊዜ ፍሌክሲብል ስለሆነ ይህንን እንደ ተመራጭ አድርገን እንወስደዋለን። ሌሎችም ሲኤምኤሶች አሉ። እንግዲህ ሞር የተሻለ ወርድ ፕረስ እንደ ሜይንሊ ከስተማይዝ ለማድረግ በጣም ምቹ ስለሆነ እሱን ብንጠቀመው የተሻለ ነው ብዬ አምናለሁ። እንዲሁም ደግሞ ኮዲንጎች አሉ። ኮዲንግ የምንሰራባቸው ኮዲንጎች ወይም ድራግ ኤንድ ድሮፕ እንኳ ቢሆን አንዳንድ ኮድ አዲሽናል ፊቸርስ ስንሰራ መጨመራችን ስለማይቀር ብዙ ቤዚካሊ ለእነዚህ ማች የሚያደርጉት HTML፣ CSS እና ጃቫስክሪፕት ግዴታ አክሰስ የምናደርጋቸው ነገሮች ናቸው። እነዚህም በዌብ ሆስታችን ላይ መኖራቸውን አፕሊኬሽኖች መኖራቸውን ቼክ ማድረግ፣ ፕላጊኖች በቂ የሆነ ፕላጊን ማግኘታችን ዩ ሃቭ ቱ ቼክ የሚለው ነገር በዋናነት መታየት አለበት ማለት ነው። በሶስተኛ ደረጃ እንግዲህ ዌብሳይት ዴቨሎፕ በምናደርግበት ሰዓት ዲዛይንና ኮንቴንቱን በደንብ አድርገን መስራት አለብን ማለት ነው። ይህ ምንድነው? የምንመርጠው ቴምፕሌት ሊሆን ይችላል። የተሻለ ቴምፕሌት ሆኖ ያ ነገር በጣም ዩዘር ፍሬንድሊ ለሁሉም ዲቫይሶች በኩል ሪስፖንሲቭ የሆነ ወይም ሞባይል ሪስፖንሲቭ መሆኑን ቼክ ማድረግ፣ ዴስክቶፕ እንዲሁም ታብሌት ፍሬንድሊ መሆኑን ቼክ ማድረግ አለብን ማለት ነው። ሌላው ደግሞ ያው እንግዲህ በዚህ ስር ምንድነው ክሬቲንግ ኢንጌጅመንት ነው። ኢንጌጅመንት ለሰዎች በቀላሉ ኢንተራክቲቭ መሆኑን ቪዲዮ፣ እንዲሁም ፎቶዎቹ፣ ኦዲዮዎቹ ኳሊቲያቸውን ቼክ ማድረግ አለብን ማለት ነው። በጣም በዋናነት በማንኛውም ዌብሳይት ላይ ቢልድ በምናደርግበት ጊዜ ኮመን የሆኑ ኢሴንሻል ሊንኮች ወይም ገጾች አሉ። እነዛ ምንድን ናቸው? መጀመሪያ ሆም ፔጅ ነው። ቀጥሎ አባውት
እንዲሁም ሌላው ምንድነው ሰርቪስ፣ ኮንታክት እና ፕራይቬሲ የሚባሉት ነገሮች በዋናነት ሁሉም ላይ ሊቀሩ የማይገቡ መሰረታዊ የዌብሳይት ፔጆች ወይም ገጾች ናቸው ማለት ነው። በመጨረሻ ደግሞ ላውንች ከማድረጋችን በፊት ቴስት ማድረግ አለብን። ያ ምንድነው ኤረር ሊኖር ይችላል። የተለያዩ ሪስፖንሲቭነሱ ከዲቫይሶች ጋር ከብሮዘሮች ጋር በትክክል ሊንክ መሆኑ ብሮኪንግ ላይን ሊኖር ይችላል። የተለያዩ ከለሪንግ ኢሹ ሊኖር ይችላል። ያንን ቼክ ማድረግ አለብን ማለት ነው። እንዲሁም ኦፕቲማይዝ ማድረግ አለብን። ይህ ምንድነው ሰርች ኢንጂን ኦፕቲማይዜሽን ላይ በቀላሉ ኦፕቲማይዝ እንዲሆን እሱንም አብረን መስራት አለብን ማለት ነው። በተለያዩ ፎርማቶች እነሱን ኦፕቲማይዝ አድርገን ተደራሽ እና በቀላሉ ሰርች ሲደረግ በመጀመሪያ ራንክ እንዲገኝ ማድረግ አለብን ማለት ነው። ለዛ ቢውልድ ካደረግን በኋላ አክሰስ መደረግ ካልቻለ ማንም ሰው ሰርች አድርጎ ዓለም አቀፍ ላይ ማግኘት ካልቻለ ይሄ ሌላ አንዱ ችግር እንዳይሆን ይረዳናል ማለት ነው። እንግዲህ ላውንች ነው። ይህ ምንድነው ዌብሳይታችንን ሁሉንም ከጨራረስን በኋላ ላውንች ማድረግ ነው። ላውንች በምናደርግበት ጊዜ እንግዲህ ለሰዎች ተደራሽ አክሰሰብል ወይም ፐብሊካሊ ወይም ኦፊሻሊ ለሰዎች ተደራሽ ሆነ ማለት ነው። ሁሉንም ቼክ ካደረግን በኋላ ላውንች ማድረጋችንን መርሳት የለብንም ማለት ነው። ሌላው እንግዲህ ዌብሳይት መስራታችንን ህዝቡ ወይም ፐብሊኩ ሊያውቀው ይገባል። ይህ ምንድነው ዌብሳይት ፕሮሞሽን የምንለው ነው። በተለያዩ ሶሻል ሚዲያ ሊሆን ይችላል፣ በኢሜል በመላላክ ቻናላችንን ወይም ትራፊካችንን ማስተዋወቅ እንዳለብን ነው ማለት ነው። ሌላ ሞባይል ሪስፖንሲቭነስ የምንለው ነው። እንግዲህ ኮንሲደር ልናደርገው የሚገባ የመጨረሻው ሜተድ ነው ይሄ። የሞባይል ሪስፖንሲቭ የምንለው ምንድነው በተለያዩ ዲቫይሶች በሚቀያየርበት ጊዜ የተለያዩ ኮንቴንት ወይም የተለያየ ማኔጅመንት ሊኖረው ስለሚችል እነሱ ነገሮች ጥንቃቄ ልናደርግ ይገባል። እንዲሁም ሲኢኦ ወይም ሰርች ኢንጂን ኦፕቲማይዜሽን የምንለውን መስራታችንን እርግጠኛ መሆን አለብን ማለት ነው። ይህም በቀላሉ ኢዚሊ ሰርችብል እንዲሆን ያደርገዋል። ሌላው መጠንቀቅ ያለብን ሴኩሪቲያችን ላይ ነው። ምክንያቱም ዌብሳይት ከተሰራ በኋላ የተለያዩ የዩዘር ዳታዎች በሚመጡ ጊዜ እነዛ በቀላሉ ፌች እንዳይደረጉና ስካም እንዳይደረጉ ያንን የተለያዩ ሴኩሪቲ ሶኬቶችን በመጠቀም ያንንም ለተለያዩ አዲሽናል ሰርድ ፓርቲ ሊሆን ይችላል ታዋቂ የሆኑ ሴኩሪቲ ስራዎችን መስራት አለብን ማለት ነው። እንዲሁም ዩዘር ክሬት በምናደርግበት ጊዜ የተለያዩ አውተንቲኬሽኖችን መጠቀማችን መርሳት የለብንም ማለት ነው። በመጨረሻ እንግዲህ ሜንቴናንስ ነው። አንድ ዌብሳይት ከሰራን በኋላ መንዝሊ ሊሆን ይችላል፣ ሃፍ ይር ላይ ሊሆን ይችላል። እንዲሁም በተለያዩ ሰዓት ሜንቴን ማድረግ እና አፕዴት ማድረግ ኩኪሶቻችንን ቼክ ማድረግ ይገባል ማለት ነው። ለዛሬው ይህን ይመስላል። እንግዲህ በሌሎች ርዕሶች እስከምንገናኝ አብረን ቆዩ። አመሰግናለሁ።